አሁን አስፈላጊው በቃ ኢምፖርታንት አሁን ተጠርጣሪ ኦር ታርጌት የሆኑ ሰዎችን እኮ እንዲመለየቱ ጥሩ ነው እኮ ይመችን እኮ ይሄው 4 ቀንና 5 ቀን ይዘነዋል እኮ የሚናገረው ነገር አምጣ ብለን እኮ ይዘነው እኮ ስንት ነገር እያየን እኮ ስንት ሰዎች እኮ በዛ ምክንያት ተይዞ በግሩፕ ተደራይተን እኮ እየፈለግን እየተባበረን ነው። ይሄንን ትኩረት እንትኑን መውሰድ አይደለም። ለነዚህ ሁሉ ቤተሰብ ጠፋብን የሚሉ ቤተሰቦች ስልክ ማምጣት መደወል በማን ሄደው ዶክመንት ማደራጀት ከዛም በኋላ መቼ ነው ሄደው በዚህ ቀን በዚህ ጊዜ ነው የሄደችው የእያንዳንዱ እነዚህ የለጠፍናቸው ሰዎች ቤተሰቦች በአንድ ላይ ተደራይቶ ክስ እንኳን ሲመሰረት የ100 እና የ200 ወጣትን ጉዳይ ይዞ እንደሄደ እንደ ሀገር እንዲታይ ጉዳዩ ቀላል አይደለም። ዋናውን ስር ነው ማድረቅ ያለብን የሚለውን ነገር ታርጌት ለማግኘት ቤተሰቦቻቸው ማግኘት በቂ መረጃ መውሰድ መቼ እንደመጡ በማን ደላላ እንደተላኩ ጭምር የደላሎቹ ስም ዝርዝር ይወጣል። ከዛን እያንዳንዱን አገኘ ነው ማለት ነው። ስለዚህ አንዳንዱ በአጋጣሚም ዝም ብሎ እየቀላቀለ ፎቶም እየላከች ልጅ ጠፍታለች እያለ የህፃን ጨዋታ እንዳይሆን የቲክቶክ ነገር ደግሞ እያየነው ነው ሰያው እያየው ነው። በዚህ 6-7 ቀን ውስጥ ራሱ ግማሹ ይወጣል ግማሹ ይገባል። እንቅስቃሴ የሚያደርገው ሰው ራሱ ጥቂት ሰው ነው። ስለዚህ በፋይል ማደራጀት ብዙ ሰዎች የተላኩበትን አድራሻዎች መያዝና በቂ ዶክመንት ሳይያዝ ደግሞ ውሳኔ አትወስኑ። ውሳኔዎች ላይ እየወሰናችሁ እንዲደረጉ እንደዚህ ይደረጉ የሚለው ነገር ከኛም አይጠበቅም። ማስተዋል ያለበት ለጥፉት ጥፋት በትክክለኛ የሚጠየቁበትን መንገድ ማመቻቸት እንጂ ሳታውቁት እርስ በርስ የሆነ ነገር ላይ አንድ ስህተት ተሰርቶ ብዙ ወገኖቻችንን እንዳናጣም ስለሰጋውም ጭምር ነው። ይሄ ነገር መስመር እንዳይስትባችሁ ስለሰጋው ነው። ከዛ ውጪ ግን ያደረጉት ነገር ዝም የሚባል አይደለም። ስንጠይቅ ስለ አንድ አና አይደለም እዛ በረሃ ውስጥ ስለወደቁት አጽማቸው እንደቀላል በየቀኑ የተለያየ አጽሞች የሚመጡበት የነዛ ሁሉ ወገኖችንም ችግር ነውና ይሄ ዘር ቀለም አይናማ ነው ሳንለይ ይሄድን ያለንበት ነገር በቃ ትክክለኞቹን ሰዎች በመያዝና በማጋለጥ ውስጥ ፋይል ይደራጅ ብዬ ነው። አመሰግናለሁ። እውነትህን ነው ተስፍሽ ቅርታ እኛ አሁንም ታርጌት ያደረግነው ትክክለኛ ወንጀለኛ የሆኑትን ነው። እነዚህን ወንጀለኞች ደግሞ በእንደዚህ አልወሰንም። ምክንያቱም 7 ቀናችን ነው 6 ቀናችን ዛሬ። ይሄ ምን ማለት ነው? የሰው ልጅ ምንም በማያውቁ ወገኖች ላይ አንድ ባለጌ ባጠፋው ጥፋት መወሰን የለበትም በሚል ነው። እንግዲህ ከአበሻ አልፎ እስከ የመኒዎች ደረስ። የመኒዎች በትንሽ ነገር ይገዛሉ። ማታ ተስማማን ሊያቀርቡ ቀን ላይ ግን በቃ ጥሩ ሰው ነው ማለት ጀመሩ ሰውየው። ስለዚህ እዛ ድረስ ሄደን መፍትሄ ስናጣ በቃ የመጨረሻ ውሳኔ ያልነው ነው። ይሄም ደግሞ የልጅቱን ህይወት ለመታደግ ነው። እንዳውም ቆይተናል ውሳኔ ላይ ነው የምለው ወንድሜ። በጣም የቆየንበት ይመስለኛል። ለምን የዚችን ህይወት በህይወት ካለ ለመታደግ ልክ 2 ቀንና 1 ቀን ከተለመነ በኋላ ወዳው አፋጣኝ እርምጃ ቤተሰቦቹን ህጉ እርምጃ ወስዶ ቤተሰቦቹ ላይ ቤተሰቦቹን ይዞ ልጁን እንዲያስመጣ የማድረግ ስራ መሰራት ነበረበት። እኛ ግን ስናሽላላው ስንለምነው ጭራሽ የሞተይ ጊዜ ያላመጣውን መረጃ በ68 ቀኗ መረጃ ብሎ ይዞ የመጣውን አይታችኋል። ይሄ ማለት ያ በትዕግስት በጣም በሚዛናዊ ሌላ ነገር ላለመፈጸም ወይንም ደግሞ የሆነ እንዳልከው ቅድም በስህተት የሆነ ነገር ተፈጥሮ ወገኖች እርስ በርስ ሌላ ችግር ውስጥ እንዳይገቡ በሚል ታግሰ ነው የዛሬ 7 ቀን መጨረሻ ያመጡትን አይታል። በ50,000 ሰው ፊት የ2 ዓመትና የ3 ዓመት የበሰበሰ አስክሬን የጭንቅላት አጥንት ይዘው መጣው ይችናት አሉ። እና ከዚህ በላይ መታገስ አለ እንዴ? ከዚህ በላይ ምን? በጣም ቆይተናል፣ በጣም ዘግይተናል። እቺን የዛን ወርታ ማታ ለግፋ በሁለተኛው ቀን እዛ ይመጭ ቤተሰቦች በህግ ቁጥጥር ስር ውለው ለቤተሰቦቹ ሲል ገባበት ገብቶ የበሰበሰ አጥንት አይሆን እሷን በህይወት ያመጣ ነበር ብዬ አምናለሁ። እና እኛ አልቸኮልንም። ይሄ ሶሻል ሚዲያ ላይ የሶሻል ሚዲያ ባህሪ እኔ ብዙ ፎቶዎች የተላኩልኛውን እንዲለጠፉ አላደረኩም። ለምን አንዳንዱ እንደ ቅልድ አያውቅም፣ እንደ ቅልድ መስሎት ይለጥፉ ይላል።
አንዳንዱ ደግሞ የግል ጥላቻ ያለው ያንን ሰውዬ የሆነ ለማጠልሸት የሚሞክር አካል አለ። ይሄ የግል ጥላቻ ስላለ ብዙ ፎቶዎች ናቸው በዚህ በኔ የተላኩት፣ ግን እንዲፖሰቱም አላደረግም። ማለት ቅድም እንዳልከው ዝም ብለው እንደ ቅልድ የፖሰቱት በኋላ ነገር ስለሚያመጣ በኋላ ሊጠፋ አይችልም። ሪካርድ ቀጠል። የኮምቦልሻው ልጅ ፎቶ ያላችሁ ይኸውላችሁ፣ አንድ ጊዜ የኮምቦልሻው ልጅ ፎቶ ያላችሁ ባካችሁ ላኩልን። ወንድማችን ሴት ይዞ ወደ ከጅዳ ወደ የመን ሲሄድ ድንበር ላይ የወንድ አሟሟት ሙቷል። የኢትዮጵያ ሕዝብ ሊያውቅለት ይገባል። ምንም ዘመዱ ባልሆኑ ሴቶችን አሳልፌ አልሰጥም ወይም እኔን ግደሉኝ ብሎ ሽፍቶች እንደወሰዷቸው መረጃ ሰምቶናል። የኮምቦልሻ ልጅ ነው ብለዋል። ከሳምንት በፊት የዛን ልጅ ፎቶ ላኩልን። እንደዛ አሉም ለሴቶቻቸው ራሳቸውን አሳልፈው የሚሰጡ ወንድ ልጆችም እንዳሉ መታወቅ አለበት። መሐመድ አረብን ጠይቁትና ፎቶውን ይላኩልን። የኮምቦልሻውን ልጅ በሽፍቶች ሴት አልፌ አልሄድም እኔን ግደሉ እንጂ ብሎ የተገደለውን ልጅ ፎቶ ላኩልን። ያላችሁ ሳምንት አልሆነውም ይሄ ልጅ ከሞተ። ድንበር ላይ ሴቶቹን እለፍ ወይም እንገላለን ሲሉት አይ እኔ ወንድ ነኝ አልፌ አልሄድም ግደሉኝ ብሏቸው በጥይት ገለው ሴቶቹን ይኸው ጫካ ይዘዋቸው ገብተዋል። የነዛም አብረውት የሚሄዱ ሴቶች ፎቶ ካለ ላኩልን። አሁን እስካሁን በዛ በሽፍታ እጅ ናቸው ሴቶቹም። አሁን እሱን ገለው ሴቶቹን ቀምተውታል። እንደዛ አለ። ተመልከቱ የሚሰራው ግፍ። በትልቁ አድርገኝ መጨረሻ ላይ ይኸውልህ ፎቶውንም ስልክንም ልኬዋለሁ። እንግዲህ አፋኝነህ ወይ ተባባሪነህ አንተ ነው የምትወስነው። ስለዚህ ቶሎ አክሽን የምትወስድ ከሆነ ደውልልኝ በውስጥ ያንተን ኬዝ ወይ እንዲመራ ወይ ደግሞ ለፍርድ እንድትቀርብ ከሁለት አንዱ ይሆንልሃል። እያየ ስለሆነ ነው ፎቶውን እዚህ ላይ አድርጌ የማወራው። በቃ ያንን ነው እንትን በለኝ። መኩ የቅድሙን ዲቴል ወሰድክ ከልጁ? አግኝቻለሁ። ኦኬ በቃ ቀይር